ይህ መልእክት ኢትዮጵያ ለሚኖሩ ሰዎች አረብ ሀገር ያሉ ሰዎችን የማይጠየቅ 4 ነውርና አስቀያሚ ጥያቄዎች። አንደኛ አዲስ የመጡ ወንዶችን በየቀኑ እየደወልክ ስራ አገኘህ አላገኘህም፣ ስራ ገባህ አልገባህም እያላችሁ የምትወተውቱ ሰዎች ትጠነቀቃለህ፣ አፈን ትዘጋለህ። በጣም የተጠላ ጥያቄ ከስድብ አይተናነስ። ሁለተኛ ሴት እህቶቻችንን ብር ቆጥቡ እያላችሁ ብር ላኩ የምትሉ ሰዎች ብር ላኩ ብር ቆጥቡ አይምታታባችሁ። ከየት አምጥታ ነው የምትቆጥቡ? በየወሩ ላኪ እያልክ ከየት አምጥታ ነው የምትቆጥቡ? ስለዚህ ወይ ቆጥብ የሚለው ማቆም አለብህ ወይ ላኪ የሚለው ማቆም አለብህ። ትጠነቀቃለህ። ሶስተኛ ያገኘውን ስራ አትምረጥ፣ የነበርክበትን ታውቃለህ የምትሉ ሰዎች ማለት ቀላል ይመርጣል። የመጣው ኮዝህ የተሻለ ህይወት ፍለጋ እንጂ የማይችለውን ሰርቶ ለመሞት ወይም አካል ጉዳተኛ ለመሆን አይደለም። ስለዚህ አንተን አምጥተን አንዱ ስራ ዲንቅር እስከምናደርግ አፈን ትዘጋለህ። አራተኛ ያንቺ ጓደኞች ብዙ ነገር አላችሁ፣ አንቺ ከርሽ ይሄን ያህል አመትሽ፣ ስለዚህ ምንም የለሽ የምትሉ ሰዎች ማለት ሙጭ አድርገህ በልተህ ልብ እያደረግ ጋጥ ተከረካ በኋላ ቆረቆንጆ ከቀረበ ቆጥብ የምትለው ከየት አምጥታ ነው ወይስ ከምን አምጥታ ነው የሚኖራል? ስለዚህ ልትጠነቀቁ ይገባል። በሰው ሞራል ላይ አትረማመዱ። ተናግሬያለሁ እንዴ ይደገም